ሄሎ አቤት አሁን ነኝ ዛሬ ምንም ነገር እንዳታደርግ እዛው አካባቢ ሆነ መከታተልን እንዳትረሳ ዝምታዋ ምንም ደስ አላለኝም አዎ አቤል ቤት አካባቢ ሆነና ተከታተል ቻው አለሽ ግን አሎ ይሄው መጣው ጠፍተሽ አስጨነቅሽን እኮ ክፍለ ሀገር ሄጄ ነበር ለስራ ጉዳይ አሁን መጣው እንኳን ደህና መጣሽ ምን ተፈጠረ ብዙ ነገር ተፈጥሯል ግን እረፍት ካረግሽ በኋላ እነግርሻለሁ አቤላ ደህና ነው ደህና ነው ምን ይሆናል አንቺ ያለሽለት ምን ይሆናል እኮ ራሷ ነች መታለች ማለት ነው አቤል ቤት ገብታለች ለዛ ነው ተረኛ ነኝ የሚለው ወረቀት ጽፋ ይላከችልኝ እሺ ምን እንዳደርግ ትፈልጋለሽ አጠገቤ እንዳትደርስ አድርጋት እሺ እሱ ቀላል ነው አቤል ቤትም እንዳትደርስ ብታደርጋት ጥሩ ነው እሱ እንኳን የሚቻል አይመስለኝም ለምን የእህቷ ቤት ስለሆነ ማስቀረት የሚቻለው በአንድ መንገድ ብቻ ነው በምን በመግደል እሱም አይሆንም ሌላ ፈልግ ምን ማድረግ እንዳለብኝ አስባለሁ እሺ አንቺ አትጨነቂ እኔ በዙሪያሽ ነኝ ከወረቀቱ ውጪ ምንም ልታደርግሽ አትችልም ከመጣች ማሽጉጤን እጠቀመዋለሁ እሱማ ጥሩ ነው በቃ አሁን ተነስና ወደ ስራ ሂድ ይልሻለሁ ወዴ ደምቀ ነው ማድረግሽ መጣች ስትባል እየከነፍክ መጣ አዎ መጣች ሲባል አላመንኩኝም ነበር ናፍቄያለሁ ማለት ነው ግን ደህና ነሽ ምን ነው የሞትኩኝ መስሎ ነበር እንዴ ደህና ነሽ ግን በጣም ደህና ነኝ የኔ ሐሳቢ እንኳን ደህና መጣሽ በጣም ናፍቄያለሁ ማለት ነው በጣም ተጨንቄ ነበር ምን ይሆንኩኝ መስሎ ነበር ብዙ ነገር አስቤ ነበር ግን አለፈ አንቺ መጣሽ በሄድኩበት ቦታ ሁሉ አንተን ነበር ሐሳቤ ትዝታዎች ነበር የሚያበረቱኝ ምን አልፋ ብቻ ሐሳቤ አንተ ነበርክ እንኳን መጣሽ ዋናው እሱ ነው አሁን መጥቻለሁ የሚያስደነግጡ ነገሮች ባንቺ በኩል ገጥመው ነበር የሆነ ነገር መሆን መስሎክ ነበር ምንም እንደማትሆኝ ግን እርግጠኛ ነበርኩ ትተማመንብኛለህ ማለት ነው በጣም ጠንካራ እንደሆንሽ አውቃለሁ ልቤ አንተ ስለሆነ በጣም ጠንካራ ነው ተይ ወደ ሌላ ነገር አትግቢ የት ነው ሌላ ሄድኩት ደግሞ መሄድ ብፈልግ ካንተ ሌላ ትሄዳለህ በቃ ልሄድ ለምን ገና ከመምጣትህ ልይሽ ብዬ ነው የመጣሁት በደንብ የኛ መጥቻለሁ እኮ ግን ማድረግ የለብኝም ይለ አይምሮ ውስጥ ያለውን በሙሉ እርሳው አሁን ነገር አለምን ሁሉንም ረስተን እንደሰት ደግሞ የሚያስፈልገን ይሄ ነው ግን ደግሞ ስህተት ነው ፍቅር ስህተቱን አያውቅም መስማት አልፈልግም ለምን መምጣትም አልነበረብኝም እኔ ጸጸትህ ነኝ እንደዛ አላልኩም እያልክ እኮ ነው በቃ ልሄድ ከዚህ በላይ ከቆየው ነገሮች ልክ አይሆኑም
ወይ አንቺ በስተት ትረጅኛለሽ ወይም ደግሞ እኔ ስተት እሰራለሁ። መሄድ ይኖርብኛል። እንዴ ማሚ እንዴት ነሽ? እንዴት ነሽ? አለሁ ይመስገን። ደህና ነሽ? እግዚአብሔር ይመስገን። እህትሽ መታለች አልተባለም? እንዴት ገባች? አዎ ወደ ቤት ሄዳ ነው። አንዳንድ ማዘጋጀው ፋይል አለ ብላኝ። የት ነበርኩ አለች? ለስራ ጉዳይ ወጣ ብዬ ነው አለች። አቤልስ የት ሄደ? እስካሁን አልመጣም። አልሰማም እንዴ? አይ ደውዬ ነግሬዋለሁ። መልካም። እና ማሚዬ ምሳ ላምጣ? አይ እኔ ምሳ ግብዣ አለብኝ። እህትሽ መታለች ሲባል ልያት ብዬ ነው የመጣሁት። እሺ እኔ እናት አመሰግናለሁ። እሺ ቻው። ደህና ቻው። እሺ ሰላም ወይ? እሺ እማዬ ከየት መጣሽ? በዚህ ሳልፍ እኮ አይቼ ነው የመጣሁት። ምን ሆነ የተከስከው? አይ ደህና ነኝ። ደህናማ አይደለህም። ፊትህ እኮ ያስታውቃል። አይ መስሎሽ ይሆናል። ያቺ እርኩስ ገና ከመምጣት አስቸገረችህ እንዴ? አገኘሻት እንዴ? ምን ልትሰራልኝ አገኛታለሁ ብለህ ነው? በደፋት ታይ እንደዛ ይባል። ምንድን ነው ያሰጋህ? ምንም የሚያሰጋኝ ነገር የለም፣ ግን ጭንቀቴ ከአንቺ ጋር እንዳትጣ። ምን ያጣላናል ብለህ ነው? እንደማትዋደድ አውቃለሁ። በደህና ጊዜ ካንተ ጋር ተለያይታለች። ተገላግያታለሁ። በዙር ተገናኝተናል። በምን? በጸዲ ምክንያት ነው። ብችልማ ከሁለቱም ብትርቅ ደስ ይለኛል፣ ግን አንተ አትሰማም። ጉርምስል ላይ ነው። ሁሌ እኮ አንቺ ባልሽ መኖር አልችልም። እኔ የምልህንማ ብትሰማ ጥሩ ህይወት ይኖርህ ነበር። አሁንም ጥሩ ህይወት ላይ ነኝ። ያቺ እርኩስ እስካለች ድረስ ምንም ጤና አንሆንም። ደግሞ ነገር እንዳትፈላለጉ አታስብ። አስባለሁ። ገና ከመምጣቷ እሷ አካባቢ አንቺን ሰው አይቻለሁ። አንተን እየጠበቀ ነው። ከማን የሚጠብቀኝ? ከዛች ከቤት የተብየው እርኩስ። ምን እንዳታደርገኝ? ልጅቷ እብድ ናት። የምታደርግህ ምን ይታወቃል? እና ጠብቀሽ ልታተርፊኝ ነው? ማድረግ የምችለውን አደርጋለሁ። ብቻ ችግር ውስጥ ገብተሽ ያልሆነ ነገር እንዳታሰርኝ። ወደ አንተ አትደርስም፣ አታስብ። አንቺ ጋር ደረሰች ማለት እኮ እኔ ጋርም ደረሰች ማለት ነው። ምንም አይፈጠርም። እሺ ለማንኛውም የሆነ ነገር ውሰጅ። ጤና ይስጥልኝ። አንተማ ቢዚ ነክ፣ እኔ ልፈልግህ እንጂ። አሁንማ ረሳኸኝ። ከዚህ በላይ በጣም ደህና ነኝ። አንተስ? ከከተማ ወጣ ብዬ ነበር። አንዳንዴ ለመደበቅ ያስፈልጋል። እሱማ የምትጋጩ ይጠፋል ብለህ ነው? አይ ከባድ እንኳን አይደለም። ችግር የለውም። እንዴ ቀላል ነው ስልክ። አንተ ደግሞ ነገር ከያዝክ አትለቅም። ወይ ቀላል ነው። እሺ በቃ ስንገናኝ እነግርሃለሁ። ዛሬ ሳይሆን ነገ ቆንጆ ምሳ እየጋበዝከኝ እናወራለን። እሺ አባቴ፣ እደውላለሁ። በጣም ደስ ይለኛል። ስራ ላስፈታህ ነው። እሺ መልካም ቀን። አንቺ አሮጊት፣ አሁን የኔ ሰዓት ነው። በደንብ እዝናናብሻለሁ። የኔ ውድ ፋይሎችን አስተካክዬልሃለሁ። እሺ አመሰግናለሁ። ነገ በጣም ከባድና ወሳኝ ስብሰባ ነው ያለብኝ። በጥሩ ሁኔታ ትወጣዋለህ፣ አታስብ። ራሴ እንዳንቺ ባምነው ደስ ይለኛል። እስክታምነው በእኔ እምነት ተጠቀማ። እሺ
ነገ እየሳክ ትመጣለህ፣ እርግጠኛ ነኝ። እንዳፍሽ አድርግልኝ። ያድርገዋል። አሁንማ ትሽ መጣችልሽ፣ ዘና ብለሻል። እኔ ዝም ብዬ ተጨነኩ እንጂ እሷ ምንም አልመሰላትም። እሷ እኮ ኬርለስ ነች። ደም የነካውን ልብስ እንዳገኘው ስነግራት ምን ብትለኝ ጥሩ ነው? ምን አለች? እኔ ተጨንቄ እነግራታለሁ፣ እሷ ደም ባንክ ደም በቸገረው ሰዓት ልብስ ላይ ደም ያንጠባጥባሉ ብላ ቁጭ ትገርመኛለች እኮ። ግራ እኮ ነው የምታጋባው። መለስ ብዬ ራሴን አሰብኩት እኮ። ለምን? የማያስደነግጥ ነገር አስደንግጦኝ ነው ብዬ ነው። እሷ እኮ ከቁም ነገር ራሱ አልቆጠረችውም። ምን አይነት ተፈጥሮ ነው ግን? ብታይ ከልጅነታችን ጀምሮ ባህሪዋ እንደዚህ ነው። ልጅ እያለችም እንደዚህ ነበረች? አዎ፣ የሆነ ነገር ተፈጥሮ ሁላችንም ስንደነግጥ እሷ ምንም አይመስላትም። የሆነ ጊዜ እንደውም እጄን የሆነ ነገር ቆርጦኝ ስጮ እሷ መጣችና ዝም በይ ምናምን ብላ አፌን አስያዘችኝ። ከዛ እጄ ላይ የነበረውን ደም በአፈር ምናምን ካጠፋፋችሁ በኋላ ወደ ጨዋታዋ ተመለሰች። በጣም እኮ ነው የምትገርመኝ። ጨካኝ ነው። ለጠላችሁ፣ አዎ፣ ለወደደችው ግን ሟች ነች። እሱን አውቃለሁ። ግን ደግሞ ደረቅም ነች። አዎ፣ ንቅንቅ የማትል ደርሶብሃል? እያየዋት አይደል እንዴ በእናቴ ጉዳይ። ግን ምንድን ነው ያጣላቸው? አላውቅም። ቆይ እናትህን አልጠየካትም? አልነገረችኝም። ብቻ ከባድ አይሆንም። እኔም እሱ ነው ምኞቴ፣ ቶሎ እንዲያልቅ። ቀስ ብዬ ገብቻ አረጋግጣለሁ። መሀል መግባትም ካለብን መሀል ገብተን ነገሮችን እናረጋጋለን። አይመስልም? አይመስለኝም፣ ግን ሞክሪ፣ ጥሩ ነው። ከመሞከር ነው ብዙ ነገር የሚገኘው። አዎ፣ እንደዛ። ምን አዲስ ነገር አለ? ምንም የለም። እስካሁን ከቤት አልወጣችም። ምን እያቀደች ይሆን? ምን አውቃለሁ። የዞረባት ሴት ናት እኮ። እዚህ ስትላት እዛ ነች። ግራ አጋባችን እኮ። እና ምን ተሻለ? ጭራሽ እኔን ትጠይቀኛለህ? ምን ላድርግ? ብዙ ነገሮችን ገድበሽናል። እንዴት እንስራ? በቁማ እንድትሰቃይ ነው የምፈልገው። እኔም እሱን ነው የምለው። ግን ደግሞ ከኔ ጋር የሚያገናኛት ነገር በፍጹም መኖር የለበትም። እንዴ አዲስ ጠላት እንፈጥርላታለና። እንደዛ ማድረግ ትችላለህ? አዎ፣ ቀላል ነው። ከሆነማ ገላግለኝ። እሺ። ልጄ እኔን ብቻ እንዲያስብ ነው የምፈልገው። አንተ የፈለግከውን አድርግ። ሙሉ ኃላፊነቱን ሰጥቻለሁ። ስለዚህ እርፍ በይ፣ በሚሆኑ ነገር ተዝናኝ። ምን ልታደርጋት? አሁንማ ውጤቱን እንጂ ድርጊቱን አልነግርሽም። ለምን? ጠላቷ ሌላ ሰው ስለሆነ ነዋ። ደግሞ አታስቢ፣ ዘና በይ። እስከ አዲስ ነገር ካለ ንገሪኝ። በምን ዙሪያ? በህይወት ዙሪያ። ስራው ነው። ከሱ ውጭ ምንም አዲስ ነገር የለውም። ቆይ እስከ መቼ? ምን አሰበሽ ነው እንዴ? አልገባኝም ነበር። እሱን ያልኩሽ። አንድ የምወደው ሰው አለ። የምርሽን ነው? አዎ። ለስራ በሄድሽበት ነው የተገናኛችሁት? አዎ። መቼ ነው? ከተዋወቅን በጣም ቆየ። እና እንደምትወጁ አልነገርሽው? ነግሬዋለሁ። እና ምን አለሽ? እሱ በጣም ይወደኛል፣ ግን ችግር አለ በመሃል። የምን ችግር? በሱ በኩል አንድ ሴት አለች አለቅም ያለችው። ለምን? በጣም ነው የምትወደው፣ ግን አለቅም አለችው። እና በይሉንታ ነው አብሯት ያለው? አዎ እንደዛ ነው። ላይሆንም ይችላል። እንዴት? በወዳት ነው እንጂ እንዴት አብሯት ሊቆይ ይችላል? ከማንም በላይ እንደሚወደኝ አውቃለሁ። እሷንም በጣም ይወዳታል። ከኔ አብልጦ ግን አይወዳትም። እርግጠኛ አትሁኝ። ነኝ። ከራሴ በላይ አውቀዋለሁ። ጊዜዎች ይቀያየራሉ፣ በዛው ልክ የሰው ልጅም ይቀያየራል። ልብ ግን አይቀየርም። ቃልም ቃል ነው። ሰው ተሰባሪ ነው፣ ነገሮችም ይቀየራሉ። በሰዎች ግፊት ነው። እንዴ ምን ሆናችሁ ነው እንዴ? ለወንዶቹ ወግኖ ሲከራከር አታዩም እንዴ? ቆይ ልጁን ታውቀዋለህ እንዴ? ለመረዳት እየሞከርኩ ነው። እኔንም ለመረዳት ሞክር እንጂ። ካልፈለግሽ ለምን አታዩም? ይፈልገኛል። አረጋግጠሻል? አዎ። እና ምን አሰብሽ? ጨከን ብዬ ከሱ ጋር ለመሆን። ግን ያቺኛዋ ሴት እንዳትጎዳ። የዓለማችን ምርጥ ሴት ናት። ግን አማራጭ ላይኖር ይችላል።
አማራጭም አለ። ምን? ለምን አንቺ አትይውም? በሰላም ይኖር። ሁሉንም ነገሬን ያጣውለትን ማፍቅሬን አልተውም። አንድ ያጥሽዋል አይደል እንዴ? አሁን እሱን በማግኘት እንዲክሰኝ ፈልጋለሁ። በጣም ከባድ ነው። ለማን ነው ከባዱ? ለሁሉም። ከባዱን ጊዜማ አልፌዋለሁ። አሁን ቀላል ነው። ሊመስልሽ ይችላል፣ ግን አይቀልም። ጨከን ማለት ያለብኝ ሰዓት ነው። ደሞም ጨክናለሁ። እንዲጠላሽ ልታደርጊ ትችያለሽ። አይጠላኝም፣ እንዲያውም ደስተኛ ነው የሚሆነው። ምንም ልልሽ አልችልም። ስለኔ አታስቢ፣ ይልቅ አንቺ ራስሽ ላይ ተኮሪ። እኔ ያለሁላት፣ አያሳስብም። የሚመካ በእግዚአብሔር ይመካ ይላል ቃሉ። አውቃለሁ። እሺ፣ እኔ ምንም ልልሽ አልችልም። ፈጣሪ ይርዳሽ። አሜን። እንደተጨናነቅ አውቄዋለሁ። አዎ፣ መደበቅ አልቻልኩም። በዛች ምክንያት ነው አይደል? እሺ ማትረባ። እኔ አሁንስ ምን እንደማደርግ ነው ግራ ግብት ያለኝ። አንተ አትጨነቅ፣ እኔ የማደርገውን አውቃለሁ። ምን ልታደርጊ? ከአጠገብ እንድትርቅ አደርጋታለሁ። በምን? እሱን ለእኔ ተወው። ማወቅ እፈልጋለሁ። ክፉ ነገር ልታደርጊያት ነው? ምንስ ባደርጋት? እሱ መንገድማ አይሆንም። ኃይል ካልተጠቀምን የሚገባት ሰው አይነት አይደለችም። እንድትጎዳም አልፈልግም። አሁንም ትወዳታለህ እንዴ? እንደዛ እየተሰማኝ ነው። ምን ማለትህ ነው? ሳያት ማቀፍ ያምረኛል። ይዛ ጥፋ የሚል ስሜት ይተናነቀኛል። ጭራሽ ከራሴ ጋር መጋጨት ጀምሬያለሁ። የሆነ ነገር ማርጋለች። ፍቅሩ አልወጣልኝም። ጠላትህ ናት። ያንን ማሰብ አለብህ። ውስጤ ደግሞ እሱን አልቀበል ብሎኛል። የአባትህ ገዳይ ናት። አባቴ ራሱን ያጠፋው። እየተከራከርክላት ነው እንዴ? እውነታውን መሸሽ አልፈልግም። እውነታው የሁሉም ነገር አበላሽ እሷ ነች። ተይማዬ፣ ምን ልትለኝ ነው? እያንዳንዱን ነገር አውቃለሁ። ግን ለእሷ ባለ ስሜት ምክንያት እየተከራከርክላት ነው። እውነቱን መደበቅ አልፈልግም። አንተ ልጅ እያበድክ ነው። ተይ በቃ እማዬ። አዎ፣ ብናቆም ይሻላል። አዎ፣ በዚህ አያያዟማ እኔ እናንተን ጠላት ልታደርገን ትችላለች። እንደዛ እንኳን አታስቢ። ይኸው እያየሁ እኮ ነው። እሺ በቃ። ምን እንደማደርግ ታውቃለህ። እሷም ቀላል እንዳልሆነች ወቂ። አታስብ። እሺ። አዎ፣ ጥሩ ስራ ነው። አልፎ አልፎም ፊልድ ልወጣ እችላለሁ ወደ ውጭ። እንደ ባለፈው ግን ድንገት እንዳትሄጂ። ድንገት እኮ ስለተነገረኝ እንዳያመልጠኝ ብዬ ነው። ምንም ይሁን አሳውቂኝ። እሺ፣ እነግርሻለሁኝ። ደግሞ ትናንት የነገርሽኝ ሀሳብ ሆኖብኛል። ምኑ? ስለምትወጁ ሰው የነገርሽኝ ነው። አታስቢ፣ ሁሉም ይስተካከላል። እንዴት? አታስቢ። እህቴ እኮ ነሽ፣ እንዴት አላስብም? እንደዛ ማለት ሳይሆን የሆነ ነገር ማድረጌ ግን አይቀርም። ልጁ ማን ነው? ንገሪኝ እስኪ። አይ አስፈላጊ አይደለም። ለምንድን ነው እንዳውቀው አትፈልጊ? አሁን ላይ ማወቅሽ ጥቅም የለውም። ላግዝሽ እፈልጋለሁ። ስታስፈልጊኝ ብነግርሽ ይሻላል። አሁን ላግዝሽ አልችልም። ጊዜ ያለው ያን ይሻላል። ግን ችግር ውስጥ አይከትሽም አይደል? ኧረ አይከተኝም። ከዚህ በፊት የነበረው እንዲደገም አልፈልግም። ያኔ የዋ ነበርኩ። ሰውን ላለመናገር ብዬ ራሴን ጎዳው። አሁንስ? አሁን መጨከንን ተምሬያለሁ። ሰው ሀገር ስትሆኚ ማትለምጁ ነገር የለም። ስለዚህ ማድረግ ያለብኝን ደግሞ አውቃለሁ። ያኔ ተስፋ ቆርጠሽ ነበር። እውነትና ፍቅር ተጋጭቶብኝ ነበር። በንዴት መጥፎ ነገር ወሰንሽ። ኃይለኛ ጦርነት ውስጥ ሁሉ ለመግባት ዝግጁ ነበርኩኝ። እልኸኛ ሆነሽ ነበር። ሁሉን አሳጣኝ፣ ፍቅሬንም ሀገሬንም።
አሁን ተመልሰሻል። አሁን መጥቻለሁ። ህይወቴንም ማስተካከላለሁ። ከጎንሽ ነኝ። አመሰግናለሁ። የምን ምስጋና ነው? እህትሽ ነኝ እኮ። እሺ በቃ ልሂድ። ትንሽ አትቆይ? አይ የቀጠርኩት ሰው ስላለ እኔ የምዘጋጅ። እሺ በቃ ቻው። እሺ ደውልልሻለሁ። ሄሎ። አዎ ነበረች፣ ግን ጠፋችብኝ። እየተከተልኳት ነበር። ስለ እኔ ነው የምታወራው? ከየት መጣሽ? ከዚሁ ነዋ። ለምን ትዘጋዋለህ? ትስማን እንጂ። እብድ ነሽ አይደል? ለዛ አይደል እንደ የምትወዱኝ? ማን ነው የሚወድሽ? አንተና አለቃ። ተሳስተሻል። ባናሽ ሁላ ደስ ይለናልሽ። ዛሬ ለምንድን ነው የምትከተለኝ? መስሎሽ ይሆናል። አይቼዋለሁ። ከአንቺ ጋር መጨቃጨቅ አልፈልግም። ይልቅ ለአለቃ መልእክት አድርስልኝ። ምን የሚል? ተዘጋጅ። ነገር እየፈለግሽ መሆኑ ነው? ነገሩንማ ራሳችሁ ናችሁ የፈለጋችሁኝ። አጠገባችን እንድደርሽ ነው የማንፈልገው። አሁንማ በደንብ እንገናኛለን። እርግጠኛ ነሽ? በሚገባ። ምናየው ይሆናል። አሁንማ ልጇን ከኔ ማሸሽ አለባት። ምን ማለት ነው? ፍቅሬን እመልሰዋለሁ። ይኸውልሽ እንደማይሆን ታውቂያለሽ። እሱን ደግሞ አሳይሃለሁ። እሱም ይሻይልሽምሽ። የማናችሁንም ፍቃድ አልጠይቅም። ስለዚህ ስጦታ ፈልገሻል ማለት ነው? እሱ የእናንተ ፍላጎት ነው። እኔ ግን የተነጠቅኩትን ፍቅሬን ለማስመለስ እየሞከርኩ ነው። እንግዲያውስ መልካም እድል። አመሰግናለሁ። መሄድ እችላለሁ? መብትክ ነው። እንደዛ አለች? አዎ። የሆነ ነገር አዘጋጅታለች ማለት ነው። ምን ሊሆን ይችላል? አቤልን የሆነ ነገር ሳታደርገው አትቀርም። ለዛ ነው በኮንፊደንስ ስታወራን የነበረው። የሆነ ነገር አግኝታለች። አይመስለኝም። እንዴት? እንደዚህ እንዲሰማ እንፈልጋ እኮ። እንዴ ቢሰማ ምን ታገኛለች? ስህተት እንሰራለን፣ ከዛ እሷን ለመናገርም አቅም እናጣለን። ስለዚህ የፈለገችውን ታደርጋለች። እሱን ነው የምለው እኮ። ስለዚህ አቤልን ማውራት አለብን። ለምን? የያዘችበት ነገር ምናምን ካለ ማወቅ አለብና። ምን ሊኖር ይችላል? እሱን ስንጠይቀው እናውቃለን። እሺ አሁን ልደውልለታ። አይ ከቻለ ይምጣና እናውራ። ድንገት ከሆነ ይደነግጣል እና ቆይ አንዴ ልደውልለት። ሄሎ አቤላ፣ እንዴት ነህ? ሰላም ነህ? አንዴ ፈልጌ ነበር፣ መምጣት ትችላለህ? አረ ሰላም ነው። እሺ ቻው። ምን አለ? ከሚስቱ ጋር አንድ ፕሮግራም አለው እና ሲጨርስ ይመጣና እናወራለን። እሺ። ያስቀመጥከው ሰው አለ እሷ ጋር? አዎ አስቀምጫለሁ። በደንብ ይከታተላት። አቤት። ምን ተፈጠረ? እሺ በቃ መከታተልን ቀጥል። እሺ መልካም። ምንድን ነው? በሯ ላይ መኪና የጠበቃት ነው። እና ምንድን ነው ችግሩ? የባለስልጣን አይነት መኪና ነው። ማለት መስታወቱ ጥቁር ነው፣ ግን ኮድ 2 ነው። የተማመነችው ሰው ነው ማለት ነው። ማንነቱን እናረጋግጣለን። ምን አይነት ሰው ነች? እንዳሰብኳት አይደለችም። በጣም ከበድ ብላ ነው የመጣችው። ስለዚህ ምን እናድርግ? ሰዎችን ተጠቂያቸው፣ የሚፈጠረው ስለማይታወቅ። እሺ እኔ ማድረግ ያለብኝም በሙሉ አደርጋለሁ። ይቺ እርኩስ በዚህ አይነት አቤልን የሆነ ነገር አድርገዋለች ማለት ነው። ለዛ ነው ሲከራከረኝ የነበረው። ስለምን? እሷን ንጹህ ሰው ለማድረግ ሲከራከረኝ ነበር። ሲመጣ እናጣራለን። ወይኔ ልጄ ምን አድርገው ይሆን?
ከባድ ነገር እንኳን አይሆንም። እንዳፈ ያድርገው። ለማንኛውም ልጅና በደንብ ላጠራ። እኔም ጓደኞቼ ላውራ። እሺ መልካም ቀን። ቆይ እኔን አንድ ጊዜ አድርሰኝ። እሺ